እኔ መጀመሪያ ሶፍት ስኪል ብዬ አይደለም እንትን ሶፍት ስኪሎች ያደጉት አሁን like I'm big on personal development like ራስን ማሻሻል ራስን ማሳደግ በቃ it's one of my favorite things so like ደስ ያለኝ ማረጋቸው ነገሮች ነው በአንድ አመት ውስጥ እንዳልኩሽ like the beginning of the year ማገኘው ብርና መጨረሻ ላይ አይገናኙ like what so like just because I was working on myself and all my soft skills እዛው ስራ ቦታ እየተማርሽ experience wise you know የምታገኙ ነገር ነው ግን እነዚህ soft skills it's something that you have to go look for them like መጽሐፍ በማንበብ ሊሆን ይችላል ፖድካስት በመስማት ሊሆን ይችላል ሜንቶር በመፈለግ ሊሆን ይችላል ሰላም እንዲናችሁ በአፍሪ ተዘጋጅቶ የሚቀርብላችሁ አፍሪ ፖድካስት ነው እኔ ልቢተን ላይ እኔ ደግሞ አቢጌል በዛሬ ኤፒሶዳችን እንግዲህ ስለ ሶፍት ስኪል በሰፊው የምንወያይ ይሆናል እንግዲህ ስለ ሶፍት ስኪል ብዙ ሰው አውርተውበታል ብዙ መጽሐፎች ተጽፈውበታል ብዙ ኮንተንቶችን ማምሾ እናንተ ኮንሱም አድርጋችኋል በዛሬ ኤፒሶዳችን ግን ፐርሰናል ኤክስፒሪየንሳችን እና ስፔሻሊ ደግሞ በኢትዮጵያ ኮንቴክስት እና በስራ ዓለምና ስፔሻሊ ደግሞ በፍሪላንስ ህይወት ላይ ሶፍት ስኪል ምን አይነት ሚና ይጫወታል እንዴትስ ማዳበር እንችላለን ምን አይነት አድቫይሶች ከሌሎች ሰዎች ሰምተናል እንዴትስ actionable steps ተከትለን እነዚህ ሶፍት ስኪሎች ራሳችን ዴቨሎፕ ማድረግ እንችላለን የሚለውን ሐሳብ ላይ የምንወያይ ይሆናል ከፐርሰናል ኤክስፒሪየንሳችን ሪሰርች ማድረግን ምን ሶፍት ስኪሎች ናቸው በጣም አሪፍና እነዚህ ሶፍት ስኪሎች እንዴት ለምደን ህይወታችን ላይ ስራ ዓለማችን ላይ መተግበር እንችላለን የሚለውን እናወራለን I think soft skill ብዙ ጊዜ ያወራንበት ነገር ይመስላል ግን not in detail በዲቴል አንዳንድ ቶፒክ ወስደን በስነ ስርዓት ዲስከስ አላደረግ ነው እና ደግሞ usually የስራ ህይወት ላይ ሶፍት ስኪል አንዳንድ ጊዜ አንደርማይን የሚደረግ ነገር ነው ብዬ አስባለሁ so I think የሆነ አዲስ ዌቭ መጥቷል ስለ ሶፍት ስኪል ነው ሞቲቬሽናል ቪዲዮዎች ሊሆን ይችላል ብዙ ሰዎች ኮንተንት ይሰሩበታል መጽሐፍ ይወጣበታል ግን actually ምን ያህል ቦታ ሊወስድሽ እንደሚችል I think ሰዎች ብዙ አንደርስታንድ ያደርጉም ስለዚህ people usually tend to focus on technical skills ላይ እና ሶፍት ስኪሎችን ደግሞ ኔግሌክት ያደርጋሉ right ያንቺ ኤክስፒሪየንስ እንዴት ነው በሶፍት ስኪልስ I think soft skill ማለት it's ስራውን እንዴት ነው የምትሰራው የሚለውን ነገር ነው አይደለ she could do the job yes skill አለ technical part ታውቃለች ግን እንዴት ነው የምትሰራው that means like her communication እንዴት ነው time management it's like her communication problem solving time management እነዚህ ነገሮች እንዴት ነው ሃንድል የምታደርገው የሚለው ነው አብዛኛውን ጊዜ employees የሚያዩት አይደለ soft skill ላይ my experience አላሽ መጀመሪያ ላይ I didn't even think it was necessary ዝም ብዬ ነበር resume ላይ የምጨምረው just like ሌላ ሰው ሲያደርግ I'm like yeah communication leadership time management I just put it down there like ትክክለኛ value ሳይገባኝ and then look more like ስራ ላይ በደንብ you know ያደኩኝ ስመጣና ከተለያየ አይነት ሰዎች ጋር የተገናኘው ስመጣ I realized damn ለካስ leadership skill shit አለ መባል ተጀመርኩኝ communication ላይ lack ማድረግ ተጀመረ I thought you said you were good at your communicating with people and you know soft skills ለካስ የምርም they matter employeesም okay እንደ በቁም ነገር ወስደው ትችላለሽ ብለው የሚያስገቡት ነገር ነው and then I had to work on a lot of things a lot of my soft skills ግን አሁን ደግሞ like አሁን በዚህ ደረጃ ደግሞ ሳየው ብዙ ጊዜ I ask people who hire me like why do you hire me so it's usually for my soft skills I know I'll go with challenge ግን it's either your energy or it's the way you communicate or it's the way you present yourself you know እነዚህ ነገሮች ናቸው ከሌላ ሰው ተለይቶ ጎልታ ያወጣሽ ነው የሚለኝ እንጂ it's not the technical side so I really do think soft skills underestimate ማድረግ የሌለብን ነገሮች ናቸው definitely I think anyone can relate እና ድሮ ምንድነው one thing አሁን ስትያሰብኩት ምንድነው ሃይ ስኩል እያለን ሶፍት ስኪላችሁን በደንብ አዳብሩ ክለቦች ጆይን አድርጉ ምናምን ሲባል ያኔ እኔ በቃ እንደ ጊዜ ማሳለፊያ or ደግሞ ውጪ አፕላይ ማድረግ የምትፈልጊ ከሆነ ለሰርቲፊኬት ብለሽ የምታረጊው ነገር ነበረ እንደዛ ብዬ ነበር ማስበውና I think how ለምሳሌ ሃይ ስኩል እያለን we used to be part of Toastmasters ይባል I'm still part of that እና ያኔና አሁን ያለኝ perception of Toastmasters is different አንቺ ስታወሪ ምን አሰብኩ ይመስልሽ I think high school እያለን ብዙ ክለቦች ጆይን እናደርግ ነበርና for example Toastmasters የሚባል ክለብ ነበረ ያኔ አሁንም Toastmasters የሚባል ክለብ ውስጥ ሜምበር ነኝ ግን ያኔ high school እያለንና አሁን ያለኝ perception በጣም የተለያየ ነው ያኔ በቃ ቮለንቲር ስናረግ እንደዚህ ክለቦች ፓርቲሲፔት ስናረግ MUNም የሚባል ነበረ if you know Modern United Nations so it's like simulation of the United Nations so እንደዚህ አይነት ክለቦች በጣም ጆይን እናደርግ ነበርና ያኔ በቃ ጥቅሙ ብዙም አይታወቀኝም ነበር
ለሰርቲፊኬት ብቻ ነበረ ግን ከዛ በላይ ብዙ ነገር ጌን ያረኩበት I feel like ፋውንዴሽኒንግ በጣም ላይ ያረገልኝ ሃይ ስኩል ያለው ኤክስትራ ከሪኩለሮች ላይ በጣም አክቲቭ በመሆኔ ነው የዛኔ በቃ ጊዜ ያሳለፍኩኝ ሰርቲፊኬት አገኘሁኝ ለአፕሊኬሽን ያሳምርልኛል ነበረ ግን ከዛ ተሻለ በጣም ትልቅ ነገር ነበር ጌን ያረኩት አንደኛ ነገር አሁን ለምሳሌ ፐብሊክ ስፒኪንግ ላይ I wouldn't say በጣም ፐርፌክት ነኝ አልችልም ግን at least confidence አለኝ like በጣም brave ነኝ እና you're very articulated too by the way yeah I try to be እሱ አሁን ለምሳሌ ቶስት ማስተርስ መግባቴ I think እሱ ላይ በጣም ረድቶኛል ምክንያቱም ፐብሊክ ስፒኪንግ ላይ ዝም ብለሽ ፐርፐስ ለስ የሆነ ኮሚኒኬሽን ኦር ደግሞ ወሬ አይደለም ስፒች ስታቀርቢ with a purpose ነው ስፒች የምታቀርቢበት አንደኛ ነገር የሆነ achieve ለማድረግ አሁን ለምሳሌ ስቶሪ ቴሊንግ ሊሆን ይችላል ኦር ደግሞ ብቻ የሆኑ እንትኖች አሉ ፓርቲኩላር ኤሞች አሉና እነሱን አስበሽ ነው ምንም አይነት ነገር ስትጽፊ እንትን የምታደርጊውና ሃይ ስኩል እንደዛ አክቲቭ በመሆኔ አንደኛ ነገር ኮንፊደንስን ቡስት እንዳረጋልኝ ሁለተኛ ነገር ደግሞ ኮሚኒኬሽን ስኪል ልትይቻለሽ ስቶሪ ቴሊንግ ራይቲንግ ስኪል ጥናት የምትያቸው ስኪሎች አሉ አይደል ግን they go በጣም far እና some people ጥናት ነገሮች ነው ጃጅ የሚያደርጉሽ አንዳንድ ሰዎች እውነቱን ነገር ከተዋዋለ አንዳንድ ሰዎች ጥሩ እንግሊዘኛ አክሰንት ስላለሽ ራሱ ሃይር ያደርጉሻል አይገርምም yes that's how I got my first job ሰላም የአፍሪ ፖድካስት ቤተሰቦች እስከዛ ድረስ የሰጣችሁን ስላለው ድጋፍ እጅግ በጣም እናመሰግናለን ነገር ግን በአናሊቲክሳችን መሰረት ወደ 70% የምትሆኑ ተመልካቾቻችን ሰብስክራይብ ያደርላችሁም ሰብስክራይብ በሆናችሁ ፖድካስታችን ፕሮዳክሽናችን እንድናሻሽልና ልዩ ልዩ እንግዶች እንድንጋብዝ ስለሚረዳን ሰብስክራይብ ያደረጋችሁ እንድታበረታቱን በትህትና እንጠይቃለን what are you waiting for hit that subscribe button ምን ነው ስለሽ like ገቦች እንደዚህ I think አንዳንድ ሰዎች ይሄ እንደዚህ አይነት ነገሮች ንቃው እንግሊዘኛ ሰቻሽ ያወቅሽ መሰለሽ ሚሉት ነገር አለ አይደል ግን እንግሊዘኛ ባወቅ አይደለም reality it opens doors for you thank you እንግዲህ in actual reality it opens doors for you እና sometimes ይሄን ብዙ አሁን ለምሳሌ የሆነ የመጀመሪያ ሴንስ አገኝ ይሄን ያለ ነገር ብዙ ሰርቻ አልነበረም ግን ጥንት የሰራዋትን እንደዚህ አርጌ ካምፔን ዴቨሎፕ አርጌ እንደዚህ አርጌ ነው ብቻ anyways the way articulate ያረኩበት I think that articulate አደራረጊና and confidence እንዳገኘው አርጎኛል ብዬ አስባለሁ እንጂ ስራ ያልነበረም yes እና ይሄ soft skills it plays a big role and I think ሰዎች they should take it seriously ብዬ ማስበው ነገር ነው that is so true እና ቶስት ማስተርስ ስልሽ ደግሞ በጣም ደስ የሚል ነገር ነው ተሲያረኩት እንደሆነ ያለሽ አሁን ያለውበት ቶስት ማስተርስ አዲስ አበባ ቶስት ማስተርስ ይባላልና the age group ብታይ it's so diverse nice. it's so diverse like ጡረታ ወጣ ሰው አለ እንደገና ደግሞ በቃ አላ ልጆች ያላቸው የልጅ ልጆች ያላቸው ሰዎች አሉ ገና ዩኒቨርሲቲ ያሉ ልጆች አሉ ግራጁዌት ያደረጉ ሰዎች አሉ in the middle of their career የሆኑ ሰዎች አሉ በቃ በጣም ዳይቨርስ የሆነ ነውና ምንድነው የሚያስተምርሽ ሶፍት ስኪል የሆነ የሚሞት ነገር አለ ወይ ደግሞ አቺቭ አርገሽ የምታቆሚ ነገር አለ it's a lifestyle consistently ዴቨሎፕ ማድረግ ያለብሽ ነርቸር ማድረግ ያለብሽ ነገር ነውና እንደዚህ አይነት ጥናት ክለቦች ብለሽ የምትነቂያቸው ነገር አይናውቁም አሁን እኛ ጋር ያሉት ሰዎች ዩናይትድ ኔሽንስ የሚሰሩ ሰዎች ትላልቅ ኤንጂኦዎች ላይ የሚሰሩ ትላልቅ ድርጅቶች የሚሰሩ ሰዎች ናቸው አንዳንዶቹ ሜድ ስቱደንት ናቸው ሲያ ስቱደንት ናቸው አንዳንዶቹ የራሳቸው ድርጅት ያላቸው ሰዎች ናቸውና ማጠበቂያቸው አይነት ሰዎች ነው ያሉት እነሱ ያሉበት ይሄ ሁሉ ሰው አንድ ቦታ የሚሰባሰብበት ምክንያት ሁሉም ሰው ዴቨሎፕ ማድረግ ይፈልጋል so and they understand how far it takes them in their career in their life and even your personal life በጣም ነው like exactly the quality of your life በጣም ነው የሚጨምረው ያ እና እንደዛ ያሳይሻልና በቃ እንደዛ ስትይኝ እሱን ያሰብኩት ምን ያህል ኤክስትራ ከሪኩለሮች ላይ ፎከስ ማድረጌ እንዴት እንደጠቀመኝና እንደገና ደግሞ ያኔ ለሰርቲፊኬት ነው ነበር ማድረግ አሁን ግን I understand why it's useful እና consistently ማድረግ ያለብሽ ነገር ነው ብዬ አስባለሁ አንቺ እንደዚህ አይነት ነገር እንዴት ነው ሶፍት ስኪልሽን consistently nurture ያርክሽ so honestly እኔ መጀመሪያ ሶፍት ስኪል ብዬ አይደለም እንትን ሶፍት ስኪሎች ያደጉት አሁን like I'm big on personal development like ራስ ማሻሻል ራስ ማሳደግ በቃ it's one of my favorite things really ደስ ያለኝ ማረጋቸው ነገሮች ነው ግን በዛ ሳይድ ራሴን ሳሻሽል እዚህ ጋር my emotional intelligence መጨመሩ ስራዬ ላይም ትንሽ ቦታ ላይ ከፍ እንዲያደርግ አደረገኝ እዛ ጋር conflict resolution አሁን ከሰው ከቤተሰብ ጋር የሚሆን ከጓደኛም ጋር any type of conflict ሲያጋጥመኝ ከራሱ ጋር I go about it in a better way now so ይሄን ስራ ቦታም ኢምፕሊመንት ማድረግ ጀመርኩኝ አሁን ከኮወርከር ይሁን ካለቃም anytime
maybe they say something disrespectful ወይም ነገር ሳይሉኝ ብዬሽ ነበር or my own deadline ሲሰጡኝ you know like አሁን or my ለነገር እሺ ተብዬ let's say ዛሬ አሁን እኮ ፈልጋለሁ ብሎ you know like my own አይነት conflict ሲፈጠር I handle it in a very mature way now ሁሌ they always end up apologizing because በዛ ለፐርሰናል ላይፍ ለራሴ ብዬ ያደረኩት ነገር እዚህ ስራ ላይ ጠቀመኝና ቅድም I was researching ከእንትኖች ከሶፍት ስኪሎች like ብዙ ሰው ልብ ማይለው attention ማይሰጠው ግን ህይወታችን ላይ ትልቅ ኢምፕሩቭመንት ነው ያመጣው it's አንደኛ adaptability ማለት it's let's say maybe ከጁኒየር ወደ ሲኒየር ስትሄጂ ቶሎ you know like ቶሎ ይሄ ማለት ሰዎች ካንቺ ስር ሊመጡ ይችላሉ you might need to supervise some people manage ማለት ሊኖርብሽ ይችላል የሲኒየር ስራ በጣም ነው ከጁኒየር የሚለየውና ቶሎ አዳፕት ማድረግም it's a huge skill ሌላኛው problem solving ነው አንድ problem ሲመጣ instead of going to your boss እስቲ በራሴ እንዴት solve ማድረግ እችላለሁ taking initiativeም እንደዛ ነው አንዳንዴ you find yourself ስራ ቦታ ቁጭ ብለሽ ታስክ እስከሚሰጥሽ ነው ግን you can go you can ask and then እዛ ከሌለ ደግሞ like የምትሰሪበት መስሪያ ቤት ከሌለ ደግሞ ሌላ last time side hustle ብለን እያወራን አልነበረ like እስቲ side hustle ልፈልግ like you know not on work wise ግን personally more advantage እየጨመርሽ ነው የምትሄጂው ለራስሽ and then self-awareness it's a soft skill like being self-aware you wouldn't think it would help you sra la adala it's one of the most important soft skills because sra bota you know what you can do you know what you can't do weaknesses ታውቂያለሽ strengths ታውቂያለሽ so የሆነ ነገር ሲመጣ የሆነ ስራ ሲመጣ የሆነ ታስክ ሲመጣ or any opportunity ሲመጣ is this something I can do አላ ኢጎሽ አይገባም in the way like እችላለሁ ብለሽ ገብተሽ ካልቻልሽው you're not going to feel insecure because if you're self-aware አልችለውም ግን በኋላ ምለምደው ነገር ነው ትችላለሽ ወይም okay like እዚህ ጋር ግን ትንሽ weakness ላለብኝ ራሴን እንዴት ላስተምር ማንን ልጠይቅ ማን እዚህ ጋር ረድቶ አሪፍ advice ሰጥቶኝ ወይም አሪፍ mentor ካስፈልገኝ mentor ፈልጊ ነው being self-aware it's ትንሽ ነገር ይመስላል ግን it's so huge ስራ ቦታ ላይ implement ስታደርጊው in the office in the corporate world በጣም እንትን ሳታስቢው it will take you far because you know your strengths your weakness በቃ at the same time so እንትን ዲግሪ ለማድረግ ከሞከረ ራሱ it's not going to get to you ወይም ይሄ you're not going to take it personally ለምን ራስሽን ታውቂያለሽ you can be like okay ያሰው ሰኒ ማሰብ እንደዚህ ይችላል ግን እኔ I know እንደዚህ ነገር ላይ ጎበዝ ስለሆንኩኝ and then you can just move on from your life ያን ያህል bother አያደርጉሽም እና በጣም ገርሞኝ ነበር I never thought about it this way self-awareness እኔም አላስበው ነበር እንደ soft skill I know that's very interesting I see that working especially አሁን ስለ self-initiation and ownership ያልሽው I think but like as an employer especially ስታስቢው አዲስ ሰው ስትቀጥሪ the first thing you're worried about is እንደራሳቸው አድርገው ይሰራሉ ወይ ነው ምክንያቱም አንዳንድ ሰዎች even ጎበዝ ተብሎ የሚባል ሰው ምን ያደርጋል የተሰጠውን ታስክ ብቻ ጨርስ አድርጎ ሌላ ነገር ጠይቀ ግን እኮ አልጠየቀኝ you know it's not like it's doing it for the it's not they're not doing it because they want to do it and they want the best outcome sound for the sake of doing it ነገር checklist ነገር I'm getting paid በቃ እንደከፈለኝ ነው obviously you can demand that from every employer depends on ምን ያህል value ነው አድ ያረጋሻለሽ ህይወታችሁ ላይ የሚለው ነገር አለ ግን ownership እና self initiation በጣም it's the type of skill that will take you far yes በጣም people really that get promoted people that you know ሁሌ የራሳቸውን ቢዝነስ ራሱ eventually የሚከፍቱ ሰዎች ምንም የነበሩባቸውን responsibility እንደራሳቸው አድርገው የሌላ ሰውን direction የሌላ ሰውን guidance ሳይፈልጉ በቃ የኔ ቢሆን ኖሮ እንዴት ነበር የምሰራው አላለ እስከ መጨረሻው ድረስ ማየት አንዳንድ ሰው ለምሳሌ ብዙ ሰዎች I remember and that was something that I used to lack but መጀመሪያ ስራ ስገባ የሆነ ነገር ባላለው ከዛ for example ለምሳሌ አንድ venue ያዢ ተባልኩኝ ልበል ደውዬ ጠይቃቸዋለሁ ሮብ ተዘግቷል ኦኬ ሐሙስ ጠየቅሽ no ለሮብ ቻናል right ከዛ my boss we get so annoyed what do you mean ሐሙስ ጠይቂ ይለኛል እሺ ሐሙስ ጠይቁኝ ከዛ ሐሙስ ሜላቸው አርብጤ the rest of the week ጠይቀሻል no ከዛ no ሲጀምር በጣም ያኔ even እንኳን እስከ መጨረሻ ድረስ መጠየቅ even making phone calls used to make me very anxious and I had to get over that but anyways እስከ መጨረሻ በጣም አንኖ ያረጋው ነበርና like you have to see things through like ነበር ownership ያስፈልጋል you have to own it like it's yours ነው መስራት ያለብሽ እስከ መጨረሻ ድረስ I don't have to tell you ያንዳንዱ ስቴፑን እንደዚህ ብዬ
አውትላይን ማድረግ የለብኝም ራስሽ አይተሬት ማድረግ አለብሽ ኦኬ ይሄን አረኩኝ እሱ የነገረኝ በዚህ መልኩ ሂጂ ነበረ it's not working so what can I do about this instead of going and then wasting someone else's time እሺ እንደዚህ ብሎኛል እንደዚህ አልሰራም is there another way that I can try ትሞክሪያለሽ ያንዳንዱ ሞክረሽ ያኔ ነው እንትን ምትዩ አልሞከረም so like escalate ስታረጊ ሌላ ብዙ ነገር አለ escalate ስታረጊ አለ አንዳንድ ሰው ቶሎ give up ያደርጋሉ የሆነ ነገር ተበላሸ አቆምኩኝ የሚሰራ ሰው መፈለግ could be the next step you know did you do anything to find a solution for that problem that used to be me that's why ሰሽ አሁን በጣም ያስታወስኝ ነው like እኔ I don't think መጀመሪያ ስራዬ ነኝ እንጃ እንደውም I would አቆየው ነበር ለሰይ የሆነ ነገር ስሪ ከተባልኩኝ የአንድ ቀን ስራ you know like ለሳምንት አይገርምም I'm like shocked I think the growth exactly exactly ይሄ እያደግሽበት ስትመጪ የሚቀየር ነገር ነውና አንዴ I think እኔ ሲጀመር እኔ the environment had to force it out of me ከዛ ይሆን እንደገና ደግሞ ይሄ persistence የሚባለው ነገር ከሌላ ሰው ጋር የሚያነካካኝ ስራ ሲሆን especially marketers doing ብዙ ሰው ጋር ትነካካለሽ በጣም ብዙ ሰው ጋርና ብዙ ስራዎች ደግሞ they require a lot of nagging consistently nagging አስሪ ደውሎ መጨቅጨቅ ሰው ጋዛት ሊያረግሽ ይሞክራል እንዴ ምናምን ይሆን አለ ከዛ ለሱ resist ማድረግ ከዛ በኋላ እንደገና ደግሞ ራስሽን በደንብ አርቲኩሌት አድርገሽ የሆነ ዲማንድ ማድረግ ራሱ ከባድ ነገር ነውና የምትፈልጊው ነገር መናገር ማሳወቅና ማግኘት for the better outcome of whatever you're working on እና those were the things እኔ በጣም struggle ማድረግበት ነገርና የሆነ ቦታ ደውዬ የለም ካሉኝ እሺ ዝግት ከዛ ደጋግመሽ ጠይቂ ያስጨንቃል ደጋግመሽ ጠይቂ በቃ ጭንቀት በጣም ከዛ ደግሞ ድምጼ I think የሆነ I feel like ስጀምር insecure ነበርኩኝ ምክንያቱም ግን ቶን ማተርስ ነው you can't be using your normal voice demanding መሆን አልችልበትም ከዛ ሁሌ ጥያቄ ምልክት ነው እየከፈልኳቸው ራሱ whatever like whoever I hired ግን አሁን ልትልክልኝ ትችላለህ ነበር እና my boss used to get so mad ለምንድን እንደዛ ብለሽ የምትጠይቂው shame ነው እኔ I used to think if I'm not passive I'm aggressive like assertive የሚባለው ነገር በኮንሰፕት አውቃለሁ ኤክሰርሳይዝ ማድረግ ግን በጣም ይከብደኝ ነበርና ከዛ በኋላ like እንደዛ ማድረግ በቃ I had to force myself conflict ራሱ handle ማድረግ I used to people think conflict ላይ ጎበዝ ነኝ conflict resolution ላይ ጎበዝ ነኝ ይላሉ ግን at the end of the day they're not actually resolving the conflict they're avoiding it and I was one of those people resolve አይደለም ማድረገው ኮንፍሊክቱን በቃ እንዴት አድርጌ አመልጠዋለሁ ነው ጭንቅላቴ ከማንም ሰው ጋር ሳልጣላ በቃ ስለዚህ ማንም ጋር አልጣላውም ሰውየው አልተጣላኝም he's not mad at me ስለዚህ resolve አድርጋለሁ ይሄን ኮንፍሊክት ነበር I used to be like that conflict resolution እና you know ይምታ አንድ ላይ አይሄዱም አንዳንድ ጊዜ የሆነ ነገር በቃ just the way it is ነው ስቴት ማድረግ ያለብሽ እንደዚህ ነው እንደዚህ ማድረግ ስራዬን በዚህ መልኩ ይጎዳዋል ስለዚህ እንደዚህ ሁንልኝ you know respectful way ከተናገርሽው it's fine እና እሱ ራሱ መናገር ለኔ በጣም ከባድ ነበረ how did you get over it oh my god like I think አንደኛ ነገር እንደዚህ አይነት ነገር ምንም አይነት ነገር struggle ስታረጊ the best way to do it is uncomfortably ኮንሽ you're in the right state ማለት ነው stay in it በቃ በጣም uncomfortable የሆንሽበት ቦታ ላይ አትንቀሳቀሽ እዛው ሁኚ ከዛ ዲል with it እዛው እንዳለሽ ስለዚህ ኮንፍሊክት ከሆነ you feel very uncomfortable whatever ግጭቱ የጨመረ ነው የሆነ ነገር ማድረግ አለብሽ አንቺ instead of በዩኒታሽ በመመራት ሳይሆን ኮንፍሊክት እዛው ሃንድል ማድረግ ካለብሽ እዛው ሃንድል ማድረግ መናገር ካለብሽ መናገር people pleasing ነቱም I think it's the same ነገር አይደል like ላንቺ like ሁሉም ሰው like ላይ ያርግሽ አይችልም it's okay again it's work I think it's work የሚለው ሜንታሊቲ በጣም ይጠቅማል በቃ ስራ ነው that's it እና ስራ ከብዙ አይነት ሰው ጋር ያገናኝሻል ከሁሉም ሰው ጋር ደግሞ ልትግባቢ አትችይም sadly ከሁሉ ጋር የምትግባቢ ከሆነ እንደውም ራስሽ መጠየቅ አለብሽ am I doing the right thing ምክንያቱም you can't right ከሁሉ ጋር መግባባት አትችይም እና ስለዚህ በሱ እንትን ማለት ነውና እንደዛ ያረግሽ I think
the more you put yourself in what helped me is በቃ consistently እንደዚህ አይነት ፖዚሽኖች ውስጥ መግባት ነበረብኝ eventually natural ሆነ ስለዚህ አሁን አያስጨንቀኝም ኮንፍሊክት አለ እኮ ባንዴ አትቀየሪም obviously አንዳንድ ጊዜ ትንሽ ይከብደኛል አሁን ራሱ የሆነሽስ ነበርና በጣም እየከበረኝ ነበር ሙሉ ቀን ነው መኪና ቡክ ያረኩት ከዛ በኋላ ግን አንድ ሰዓት ቆይልኝ ማለት እየከበረኝ ነበር የጠየቁት I had to do it and I did it ጭንቅላቴ አታርጊው ያለኝ አረኩት ግን ስትላለች ይችኛው ያችን ፊሊንግ resist የምታደርገውን ፊሊንግ አለመስማት ነው እና ማድረግ ታይም ይቀንሳል አይደለ ድምጹ it's still there again at least it's not as loud as the beginning yeah definitely it loses its power so yeah I mean that's how I dealt with it how about you እኔ ደግሞ I used to think በቃ እንዳልኩሽ መጀመሪያ ላይ ስራ ስጀምር it's just for the money that's it በቃ ሌላ ነገር አላስብም ይጠቅማል ብዬ ማላሰብኳቸውም ሌሎቹ ነገሮች it's just I'm here for the money you know how እንትን ይባላል በቃ bare minimum ሰርተሽ ላለመባረር በቃ that's what I would do so I do the bare minimum ስራ ቦታ እንዳያባሩኝ just enough to keep me there ግን ሌላ ምንም አላደርግም እና አሏሽሽም የዛሬ ምንም ችግር አይታየኝም ነበር what's the problem like I'm getting paid like when we're በቃ I just never understood or I never saw the negative side መሽኝ ታወቀኝ after like a whole year እንደውም ይቆጨኛል አንዳንዴ like አንድ አመት ሙሉ እንዴት ምንም ሳልሰራ አለፍኩኝ just be ቁጭ የሚለው ነገር በጣም ነው የሚያናደኝ like it's a whole year but a lot happens within a year because that was my first year ከዛ የሚቀጥለው አመት ላይ በስተክል when I started improving ምናምን my income tripled just because እነዚህ soft skills ላይ I was working on them ግን እኔ እንዳልኩሽ በፐርሰናል ላይፍ ብዬ ነው soft skill እንደሆነ ያወቅኩት በቅርብ ነው ግን so the first year ላይ I was just doing enough እንዳያባሩኝ that is it ከዛ ምን አየው so promote ተደረገ I'm like okay what ለምንድነው promote ተደረጉት ከቢሮ ጋር they have good relationship with their bosses ከኮወርከራቸው ጋር girl እኔ ዛይጄ ስራዬን ሰራለሁ ፊልሜን አያለሁ በቃ literally እና I remember my coworker used to get mad like ትንሽ ነው ፊልም የምታየው እኮ ትለኛለች እና I'm like so reality show ነበር የማየው እና ያሁን ውሸት ፊልም ትለኛለች like it's scripted እኮ like you could be reading a book or doing something ስትለኝ I used to አላም ጭራሽ እኔ ጀጅ አደረጋት ነበር እሷን reading a book you know and not the whole year it's movies እና እንዳልኩሽ the bare minimum ስራ ላይ ራሱ በቃ የሆነ ነገር ያም አርፍጄ እየሰጠው ምናምን በቃ it was just I'm not part of that moment እና ከዛ people promote ተደረጉ like okay ከጎን ያያቸው ደሞዝ ተጨመረ for people who were working with me አንድ አይነት ስራ ሆኖ like ለአንዳንድ ሰዎች ተጨመረ same level ግን because they were doing more like us እንትን ይደረጋል by the end of the year performance review አለ where I'm like whoa ያኔን ሳይ ከአስር በጣም የሚገርም ውጤት ነበር የተሰጠኝና I'm like ለካሴ ነገር people take it seriously and like እኔ ዝም ብለው ነው የመሰለኝ performance review like huh? what is that and then ደሞዝ ሲጨመርላቸው አየው ከዛ በኋላ እንትን አንዳንዶቹ ደግሞ እዛው ይሄን ስራ እየሰሩ ሳይድ ሀስል እንትን አደረጉ like so you know ተጨማሪ ስራ አንዳንዶቹ ለቀው የተሻለ ፖዚሽን ገቡ you know I just everyone around me አደገ and I was there why because I wasn't doing anything ከዛ ይሄ ምንም soft skill ላይ እየሰራው አልነበረም technical እኮ አለኝ ጎበዝ ነኝ ግን በቃ አላውቅም እያሰብኩኝ እንደነበረ ስራ ይመጣል ይሁን I honestly don't know ግን because the soft skills I wasn't working on them and then the next year again like ይሄ የሰው መሻሻል አይደለም እኔ እንድሻሻል አይደለም it's just like I wanted to be a better person የሚለው ነገር ነው ግን ይሄ አወራሬን አስተካከልኩት በቃ ስራ ቦታ I can't መሞላቀቅ አልችልም መዋዘዝ አልችልም I'm like okay so አሁንም I try my best በቃ to sound professional በቃ ይሄ እንዴት ነው ውስጥሽ እኮ ፕሮፌሽናል ይሆናል ግን the way you talk matters ከሰው የሚያየው አለባበስሽን አወራርሽን አክሽኖችሽን ነው እንጂ like oh አይምሮ እንደዚህ ያስባል ብሎ አይደንቁሽም you know like they don't have time to get to know you so like oh my communication skills and I don't know ግን የተገናኘን someone I think I was telling you guys like public speaking like መጎበዝ ፈልጋለሁ ምናምን like I በቃ intentionally መስራት ጀመርኩኝ time management ላይ I was bad በቃ የሆነ ስራ ለነገ 6 ሰዓት ለሊ 6 ሰዓት ነው ከተባለ 6 ሰዓት ሲል ነው የምሰጠው አሁን ግን I swear like ይቻልኩትን ያህል ቶሎ አንድ 2-3 ቀን ቀደም ብዬ ነው የምሰጣቸው so like time management ሰራሁበት and then my self awareness በጣም ረዳኝ so that በቃ የሆነ ነገር ሲመጣ
ሰላም የፍሪ ፖድካስት ቤተሰቦች፣ እስካሁን ላደረጋችሁልን ድጋፍ በጣም እናመሰግናለን። ነገር ግን በአናሊቲክሳችን መሰረት 70% የምትሆኑ ተመልካቾቻችን ሰብስክራይብ አይደላችሁም። የእናንተ ሰብስክራይብ ማድረግ እኛን ፖድካስቱን ፕሮዳክሽኑ የተሻለ ቦታ እንድደርስ ያደርገናል። በዛውም ለእናንተ ምርጥ እንግዳም እንድንጠራ ይረዳናል። ስለዚህም በትህትና ሰብስክራይብ እንድታደርጉ እንጠይቃችኋለን። ሰብስክራይብ አድርጉ። ሰልፍ አዌር መሆኔ ምን አደረገኝ? ይሄ from the employer side ትረስታቸውን ጌን እንዳደርገኛል። ከዚ እኔ ራሴ ማወቂ it means I know what I'm able to deliver. so እንደዚህ ያደርጋለሁ ስላቸው የሆነትም ቃሌን ጠብቄ እገኛለሁ እና so all these things that I was working on the side ራሴ ላይ በአንድ አመት ውስጥ እንዳልኩሽ like the beginning of the year ማገኘው ብርና መጨረሻ ላይ አይገናኝም like what so like just because I was working on myself and all my soft skills like technical sideም አለ ከጎን እኮ technically like my skills እያሳደግኳቸው ነው ግን ሁለቱም ጎን ለጎን ያስኬድኩኝ ስለነበር ነው ይሄ ሁላ ነገር እንዲሆን የተቻለው እና ግን you know what I realized አሁን እንደዚህ እኔ በፐርሰናል ዴቨሎፕመንት ነው ራሴ ማሻሻል ፈልጌ ነው አብዛኛውን ጊዜ ዩኒቨርሲቲም ይሁን ትምህርት ቤትም ይሁን ስራ ቦታም ይሁን like I said አንድ አመት ሙሉ ቁጭ ብያለሁ አይደለ ራስሽ ፈልገሽ የምትማሪው ነገር ካልሆነ እነዚህ ሶፍት ስኪሎች የትም አታገኛቸው። አሁን ቴክኒካል ነገሮችን ኮርስ ላይ ታገኛለሽ፣ ትምህርት ቤት ታገኛለሽ፣ ዩኒቨርሲቲ ታገኛለሽ፣ እዛው ስራ ቦታ እየተማርሽ ኤክስፒሪየንስ ዋይዝ የምታገኙ ነገር ነው። ግን እነዚህ ሶፍት ስኪሎች it's something that you have to go look for them like መጽሐፍ በማንበብ ሊሆን ይችላል፣ ፖድካስት በመስማት ሊሆን ይችላል፣ ሜንቶር በመፈለግ ሊሆን ይችላል or like እዛው አጠገብሽ ካሉት ሰዎች you could see የነሱ strengths ምን እንደሆነ ወይም አንቺ ጎበዝ ያነሽበት ነገር አንዳንድ ይታይሻል አይደል ሰው እንደም በጣም ነው የሚታይሽ አንቺ የሌለሽን ነገር ሰው ላይ አይደል so ከነሱ instead of ከመቅናት envious ከመሆን you could ask them oh you're so good at this እንዴት ነው ጎበዝ የሆንከው እንዴት ነው ጎበዝ የሆንሽው እኔ ራሴን በዚህ መንገድ ማሻሻል እፈልጋለሁ recommend የምታደርጉት ነገር አለ ወይም ምክርም ይሁን it's very simple advice መጠየቅ ይችላል እና you can do these small things ከዛ ሳታስቢው ሰው አዳፕ ያደረጉ በቃ ራስሽን በጣም የተሻለ ቦታ ታገኘዋለሽ by the way that's what I love about you you do that you ask የሆነ ነገር ካየሽ ሰው ላይ they're good at it and you ask and I definitely see the progress ባንቺ ሳይድም የሆነ ነገር ብለን I think in podcast ከጀመርን almost what a year almost and now within this time የሆነ ነገር ብለሽ ከዛ በኋላ ሰው ጠይቀሽ then you implement it and I feel like a lot of people can learn from you. Thank you. You're welcome. It works though. Thank God. It works. It does. I think at the end of the day effort ነው right የሆነ ነገር abandon አለማድረግ I think ብዙ እኔ አሁን ራሴ ላይ ያየሁት ነገር ምንድነው ለራሴ ሲሆን ይሄን ያለ effort አላወጣም ለሰው ስራ ሲሆን አላ usually motivate የሚያደርገኝ drive የሚያደርገኝ ነገር ጥሩ reason አይደለም so የሰው ስራ ሲሆን you know የስራዬ office ስራ ሲሆን you think ለሳላሪ ምሳራ ይመስልሻል ግን at the end of the day I don't want to disappoint my boss I don't want to ሰውን አጉል ማድረግ አልፈልግም ኮሊጎቼን አጉል ማድረግ አልፈልግም እና እነዚህ ነገሮች ጥሩ ቢሆንም ግን shift ማድረግ አለባቸው የሆነ ሌላ ወደ አሁን ለምሳሌ ለራስሽ ያለሽ image you know ለራስሽ alter ego create አድርገሽ with my alter ego I don't know if we talked about this አንቺንሻ interesting capital A no that's not you I have a friend capital A friend alter ego name አድርጓለች I want to do that he video ካየችው before ni good capital A is so funny so yeah because so በኤ ነው የሚጀምረው ግን alter ego ስም ስትሰጣቻለች ና capital A እና እሷ የምታረገው ነገር ነው ወይ ብላ ነው ሁሌ የሆነ ነገር ስትሰራ እሷ የምታረገው ነገር ነውና ሁሌ ለምሳሌ ያቺ alter ego you know disciplined ነች hard working ነች time management ላይ ጎበዝ ነች ምናምን ስለዚህ የሆነ ነገር ስታረግ የሆነ decision ልታረግ ስትል በራሷ በማትተማመንበት ጊዜ would capital A do this ትላለች for example የሆነ ስራ በጣም maybe she's in a very hectic የሆነ stuck ሆነ how would capital A approach this ነገር ነው and then በቃ basically she gets her answer because already image አላት That's so nice. Her higher self or alter ego, whichever you want to call Beyonce it. also she does that. I did ብላለች እኮ She's like Beyonce በተፈጥሮዬ I'm a very shy person. Like Sasha Fierce. ከዛ Sasha Fierce ፈጠ No, she's not. ራሷ alter ego ምን እንደሆነ ስለማያውቅ Honestly, to be honest Sasha Fierce እኔ ማቃት ሲጣርሽ No. Is alter ego ምን እንደሆነ አላውቅም Same እኔም በዛ ነው የሆነ ኢንተርቪው አይቼ ነው She's like she's very shy. Even እንደዚህ awards ላይ ምናምን ሰው መጥቶ ሲያወራት she's very shy አታወራቸውም like ይሄን ቢዮንሴ አይተሽ and then stage ላይ ያለችውን ስታይ አይገናኝም the energy the attitude everything በቃ the vibe the presence ራሱ so
because I was a very shy person and የምፈልገው አይነት ቦታ or like my dream የሚለውን ኑሮ ለመኖር I had to create an alter ego no Sasha Fierce አለቻት like she's fierce. Interesting. So it works, you know, like even ትላልቅ ሰዎች I mean ትላልቅ celebrities ራሱ የሚያደርጉት ነገር ነው alter ego ለራሳቸው create ማድረግ. I think even Kanye has an alter ego. He doesn't he? I think even Drake has that. ምን ነበረ? Drake እንትን አይደለች ወይ? ቆይ ቦኒታ no ቦኒታ no wait there was another one. She's very spicy. We never so ጠፋብኝ ቆይ Anita Maxine? Yes. Oh, Jesus Christ. Alright, ግን Drake I love it. So it's something that works, I guess. It does work. I think ብዙ ቪዲዮዎች አይቻለሁ probably የሆነ ጥናት ተደርጎበት ሊኖር ይችላል እንደዚህ ለራስሽ alter ego or ደግሞ it's like the best version of yourself and እኮ visualize ማድረግ ነው basically. True. I think that's what they say አይደለ አሁን ለምሳሌ የሆነ ጊዜ trend ሆኖ ነበረ. Yeah. if like እንዳለ ማስተካከል እንፈልጊው ነገር እኔም እንደዛ ነበር አይደል I wrote it down. yeah who would you want to be ያልኳት ግን ካፒታሌን ሰርቃታል አይደል ላንቺ reply so yeah basically ለራስሽ you know the best version of yourself ምን ትመስላለች ብለሽ visualize ማድረግ ነው ስለዚህ የሆነ decision make ታደርጊ or የሆነ ወደ የሆነ direction መምራት ሲኖርብሽ with my higher self or with the best version of myself ይሄንን ነው ወይስ ይሄንን ነው የምትመርጠው ለራስሽ መጠየቅ and I think እሱ ጋይድ ያደርግሻለሁ ያው obviously እንደዚህ አይነት ነገር በቲዮሪ ሲወራ በጣም ቀላል ነው and I've been trying to do this for a while ግን commitment ያስፈልጋል በጣም commitment ያስፈልጋል እና ማስታወስ ባይዘ ትረሻለሽ ልክ ችግር ላይ or like እዛ ቦታ ላይ ስትሆኚ you forget ይሄ ኦፕሽን እንዳለ so you need to practice be intentional about it yeah ግን it's very interesting I feel like አሁን ያወራነው particular conversation I think I know celebrity know the best option ያለ ምክንያቱም ስለነሱ ብዙ information ስላለ internet you see how they are dreaming their life is out there Kanye I think is the best example for this and Beyonce ያልሽ why is he your best in where's the first story no he says what he wants no the alter ego ለዛ ነው የምትወጂው አይደለም despite his craziness he is smart by the but he is like as an artist በጣም admire የሚደረግ ሰው ነው እና he alter ego ያልኩበት ምክንያት ለራሱ እንደራሱ እንደዚህ የሚተማመን ሰው የለም you know a lot of times you see rappers like ብዙ ራፐሮች American culturally it's a trend right I'm the best rapper now ማለት ግን when it comes to like he actually ያለውን prove ሲያደርገው ታያለሽ you're right you know it's not just worry ለዛ ነው he cult like following ያለው ምክንያቱም አይታውታል ያወራው ነገር ሲያረጋ ያዩታል እንዳለ like ጉራው ምናምን ዝም ብሎ አይደለም it's not from nothing it's not even it's not from nothing does it yes and alter ego like I think እሱ ራሱ የሆነ ጊዜ ሜንሽን አድርጎታል ከየት እንዳመጣው አላውቅም ግን የሆነ ቦታ ሜንሽን አድርጎታልና ለዛ ነው he's a good example ብዬ ማስበው already from his experience detached የተደረገ የራሱን የሆነ character build አድርጓልና ሁሌ የሆነ ነገር when things are shaky ምናምን እሱ ላይ ነው ሊን የሚያደርገው ይዟል በቃ no and ይኮን እንደዚህ ነው ምናምን ይላልና I think ground ያደርጓል ብዬ አስባለሁ that is so nice yeah ብቻ anyways I'll research about that yeah watch a documentary about it I did የሆነ documentary አይቼ ነበር I'm not even a Kanye fan you know ግን I will watch that የሆነ documentary አይቼ ከዛ እያንዳንዱን አልበም እንዴት እንዳወጣ ምናምን እያንዳንዱ ዘፈን and then all the things that were happening during that time while he was making that songs ለምሳሌ he has this song Through the Wire የሚባል he መኪና አደጋ ውስጥ ገብቶ እና እንዳለ he would like literally his face እንደዚህ wire ተደረገ so like አፉ መክፈት አይችልም ነበር እልህ ይዞ Through the Wire የሚል ዘፈን track አወጣ እና like it did so well ገባሽ like it's like you know in the music industry in the music history በጣም iconic የሚባል ዘፈን ሆኖ ቀረ ማለት ነው so that's why so anyways coming back to our main topic so I think alter ego ወይም ደግሞ you know the best version of yourself and ማስቀመጥ በደንብ visualize ማድረግ ይረዳሻል direct ያደርግሻል ያስባልና that is so true on soft skills እንዳልኩሽ like you write it down resumes ላይ interview ላይ ትንሽ ላዩት ይችላሉ like maybe like communication manners kindness it's a soft skill right treating people in a respect in a very compassionate and respectful way እንደዚህ ነገሮች ላይ ይችላሉ ግን ልክ ሲቀጥሩሽ ነው so soft skill maybe technical skill is
ስራ እንድታገኝ ይረዳሻል your soft skill ደግሞ ስራው ቦታ እንድትቆይና እንድታድጊ ይረዳሻል እና አሁን ይሄ soft skills መስሎ የሚታየው ኢሜይል ስትጽፊ ፊድባክ ተሰጥቶሽ እንዴት ነው ፊድባኩን አንድ የምታደርጊው ቅድም እንዳለው የሆነ ኮንፍሊክት ሲፈጠር እሱ እንዴት ነው አንድ የምታደርጊው ፍሪላንሰር ከሆንሽ ደግሞ ከክላይንት ጋር እንዴት ነው ኔጎሽት የምታደርጊው እነሱን ክላይንቶች አሁን ኮንትራት እንዴት ነው እንዲራዘም ማድረግ ምቻያቸው like communication skillሽም እዚች ጋር ይመጣል እና እነዛ ክላይንቶች ሪተርን አድርገው ድጋሚ እንዲቀጥሩሽ ወይም ሌላ ሰው ሬኮመንድ እንዲያደርገው it's your soft skill እንጂ not your technical skill because በቃ ጎበዝ ሰው ከየትም ያገኛሉ ግን አብዛኛውን ጊዜ ሰዎች አሁን በተለይ ለምንድነው for the experience ነው hire የሚያደርጉት haven't you noticed አብዛኛው ኤችአሮችን I asked them like ወይም ቀጣሪዎችን ምንድነው like እንድትቀጥ የራሴንም እላቻለሁ ግን ሌላ ሰውም like ለምንድነው ያን ሰው የቀጠራችሁት ወይ ምንድነው እንድትቀጥሩ የሚያደርጋችሁ ነው they're like energy በጣም ብዙ ጊዜ ማገኘው ነገር ነው smile nice and politeness you know what I mean so people are like this ይሄ የምቀጥረው ሰው ቢሮዬ ገብቶ ምን አይነት ቫይብ ነው የሚያመጣው the positive vibes እዚህ መጥቶ እኔን እንዴት ነው ስራዬን የሚያቀልለኝ አይነት ሰው ነው ወይ in a very personal level በሰውኛ መንገድ ነው እንደ አለቃ እንደ ስራ እንደ ብር እንደ ኮርፖሬት እንደ ቢሮ ሳይሆን ሰው ለሰው ይሄ ሰው ህይወት ውስጥ ገብቶ are they going to add positive vibes የሚለው ነው የሚያዩት እና soft skills እነዚህ አይነት soft skills እንደዚህ አይነት ቦታዎች ላይ ነው show up የሚያደርገው you're definitely right and now story ራሱ ያሰብኩት ምንድነው usually job specific or industry specific soft skills ሊያስፈልጉሽ ይችላል right let's say you're a medical doctor ምን አይነት soft skill ሊያስፈልገኝ ብለሽ obviously መዘጋጀት አለብሽ you can't be the type of person ቶሎ anxious immune right ቶሎ under pressure break የሚያደርግ ሰው መሆን አትችይም like stress handle ማድረግ አለብሽ you have to stay confident delivery let's say you know people might die right በቃ አያድርገውና አንዳንድ ሰው ያልፋል እዛው ኪም ቤት ነው ለቤተሰብ እንዴት ነው የምትናገሪው you know what I mean design empathy yes corporate language understand ማድረግ አለብሽ in a sense ለምሳሌ medical doctor ኮንች ካንቺ ኤክስፔክት የሚደረገው soft skills ከሌሎቹ ለየት ሊሉ ይችላሉ under pressure break ማድረግ የለብሽም confident መሆን አለብሽ stress በደም handle ማድረግ አለብሽ እንዳልሹ ቅድምም communication ላይም ጎበዝ መሆን አለብሽ ፔሸንቶችን handle ስታረጊ በempathy understand ማድረግ አለብሽ እንደዛ ሆኖች ደግሞ ለምሳሌ ወደ ሌላ እንትኖች ብንመጣ for example let's say if you're a lawyer you have to be well articulate ኮርት ላይ ሆነሽ stutter ማድረግ አትችይም obviously ስለዚህ communication skill በጣም ማተር ያደርጋል confidence ማተር ያደርጋል assertive መሆን በጣም ማተር ያደርጋል ምክንያም you know everyone is fighting like አሁን ለምሳሌ imagine me being a lawyer now እዛ ጋር ቁጭ should I object to the question mark you know that doesn't work that's true ስለዚህ አሁን አብዚ የሰጠሽ example ላይ the doctor more ወደ ኤምፓቲ ወደ ሰው ኢሞሽን ሳይዱ መጣጋት አለበት ሎየሩ ደግሞ ከኢሞሽኑ ዲታች አድርጎ እሱ ግን ዶክተሮች usually they detach by the way they detach ግን the way they present it like if I was a patient ሐኪሙ ምን አይነት ጥሩ ሰው ነው እንዴት ነው ግን like ነው ምለው they have to make you know feel the way you present yourself አሁን እኮ ስራ ቦታም soft skillsን ስናወራቸው it's more of the way we present ourselves like I said ቅድም like እኛ we know ourselves so you might be a very kind polite person ግን አወራር ላይ ጎበዝ ካልሆንሽ እና ነገር ስታወሪ if you come off rude you are rude I'm not saying you're rude like I know ውስጥሽ አስቦት አይደለም ግን for that person for your coworker for your boss or that person is rude ነው የምትባዩ so አሁን ሎየሩም ሐኪሙ it's more of እንዴት ነው come out ለሰው በቃ ሰው እንዴት ነው perceive የሚያደርገኝ ላይ ነው አይደለም የምትሰሪው more like soft skills again like አንቺም from the inside እኮ እንደዚህ አይነት ሰው ልትሆኝ ይችላለች ግን delivery ላይ ነው more የምትሰሪው when it comes to the soft skills እና no just ገርሞኝ ነው like አሁን ሐኪሙ ላይ he needs to learn how to be more empathetic እንዴት ነው ሰዎችን በሚገባቸው ሳይከፋቸው አሪፍ በሆነ መንገድ ማስረዳቸው ነው እና ሎየሩ ጋር ደግሞ ስትሄጂ he has to be assertive እና like የሆነ መልስ እንዳይመልሱልኝ አድርጌ ወይም በቃ የሆነ ተመላሽ ነገር እንዳይኖራቸው አድርጌ እንዴት ነው ሰንተንስ የመጨረሰው ነው ጠብ አፋቸው እንዴት ነው right I get for different industries so soft skills ይለያያሉ yeah that's why I was like ቅድም ስታወሪ የመጣልኝ industry specific ብዬ ያሰብኩት ለዛ ነው አንዳንድ soft skills
ጎልቶ ሊታዩ ይችላሉና yes ሎየር እና እንደዛ ካለን አሁን ሌላ ደግሞ ምንድነው ፍሪላንሰሮች ጋር ደግሞ ኖቲስ ማድረገው ላይ የተለ ሶስት ስኪል አለ ቅድም ያወራነው self initiation you don't have a boss usually you're the boss you're the boss ስለዚህ time management እና self initiation ደግሞ በጣም ማተር ያደርጋል in this cases big time so from industry to industry እንትን ማለት ሊለያይ ይችላልና እኔም ሌላ ሰው አሁን ለምሳሌ ይሄ በጣም ሞቲቬትድ ሆነሽ ስራሽ ላይ መስራት የምትሞክሪበት ጊዜዎች ላይ ሁሉንም ባንዴ ታከል ለማድረግ ትሞክሪያለሽ እና እኔ አድ ሴ ማንም ሰው ሶፍት ስኪል ለመስራት የሚፈልግ ሰው ካለ በእነሱ ኢንዱስትሪ ላይ የትኛው ሶፍት ስኪል ነው ሞር የሚፈለገው ፕራዮሪታይዝ መደረግ ያለበት ሶፍት ስኪል የትኛው ነው ከዛ start from there and then the rest will come be ነው ማሰው so now I would say like, as a marketer I had to learn to talk with people not just talk በጀመሪያ ላይ ወደ ስራ ዓለም ስገባ I thought በስነ ስርዓት ካናገርኳቸው ፕሮፌሽናል ኮንኩኝ if I stay in my lane በደም ጋርዴ ከፍ ካረኩኝ ነው በቃ ባውንደሪ በነብሰት ካረኩኝ በቃ I will have good relations with people ብዬ ነበር ማሰው ግን the reality እንደዛ አይደለም አንዳንዴ you have to be nice አንዳንዴ you have to act you do have to act አይደል you tell me yours and so let me tell you my experience so ምንድነው understand ያደረኩት አንደኛ ነገር it depends on ለምሳሌ if you're dealing with clients you have to meet them as how they're meeting አሁን ለምሳሌ አንዳንድ ሰዎች they want to ጋርዳቸውን አርጋው corporate professional ሊፈልጉ ይችላሉ አንዳንድ ሰዎች ደግሞ that human touch ይፈልጋሉ የሆነ መጀመሪያ ላይ ከስራሽ ይልቅ the way they communicate ካንቺ ጋር እንዲ ክሊክ እንደሚያደርጉ the way you have conversations with them ሰላም የፍሪ ፖድካስት ቤተሰቦች እስካሁን ላደረጋችሁልን ድጋፍ በጣም እናመሰግናለን ነገር ግን በአናሊቲክሳችን መሰረት 70% የምትሆኑ ተመልካቾቻችን ሰብስክራይብ አይደላችሁም የእናንተ ሰብስክራይብ ማድረግ እኛን ፖድካስቱን ፕሮዳክሽኑን የተሻለ ቦታ እንድደርስ ያደርገናል በዛውም ለእናንተ ምርጥ እንግዳም እንድንጠራ ይረዳናል ስለዚህም በትህትና ሰብስክራይብ እንድታደርጉ እንጠይቃችኋለን ሰብስክራይብ አድርጉ ይህ ፖድካስት ተዘጋጅቶ የሚቀርብላችሁ በአፍሪወርክ ነው አፍሪወርክ ምርጥ ሰራተኞችና የምትመኙትን ስራ የምታገኙበት አሪፍ መፍትሄ ነው ዲስክሪፕሽን ላይ ባለው ሊንክ ተጭናችሁ አፍሪወርክን ዛሬ መጠቀም ትችላላችሁ እኔ እንደ ማርኬተር አንድ የተማርኩት ነገር ካለ usually communication ሲባል ይሄ አላ ራሴ በጣም guarded ሆኜ boundaryን set አድርጌ በቃ assertive ሆኜ ስለ ስራ ብቻ አውርቼ በቃ respectful ሆነን የሚያልቅ ነገር ነበር የሚመስለኝ ግን a lot of times that's not how it really works sometimes የሆነ ድል ራሱ ያስፈልጋል አንዳንድ ጊዜ ሰውን በጣም መለማመጥ አለብሽ አንዳንድ ጊዜ አንዳንድ ሰው ጋር demanding መሆን አለብሽ you have to meet the people and then the environment the way it is እና sometimes በደንብ ማጥናት ይኖርብሽ ይችላል እና not only that ቅድም adaptability ያልሽው generally እንደ ስራ ብቻ ሳይሆን እንደ communicationም በጣም የሚያስፈልግ ነገር ነው እንደ environmentሽ communication styleሽን adapt ማድረግ አለብሽ ግን particularly in our country just because የሆነ ሰው ስለከፈልሹ ኮንትራክት ስላለሽ ብቻ ስራ ይሰራልሽ እውነት አብዛኛው ሲዮች I notice አብዛኛው ሲቀያየር እና I'm like okay so that works ማለት ነው እኔ particularly ያየሁት ይሄ ማርኬቲንግ ኢንዱስትሪ it could be working with influencers ሊሆን ይችላል ከቬንደሮች ጋር መስራት ሊሆን ይችላል ከብዙ ሰው ጋር ትገናኛለሽ እና ከብዙ ሰው ጋር ስትገናኝ ኖቲስ የምታደርጊው ነገር ምንድነው በቃ ሁሉም ሰው በተለያየ መንገድ ነው አፕሮች ማድረግ ያለብሽ ግን at the end of the day ደግሞ just because አንድ ነገር የሆነ ሁለታችሁም የተጠበቀባችሁ የሆነ obligation ቢኖርባችሁ not a lot of people like are responsible enough የሚጠበቀባቸውን ነገር ለማድረግ so manipulation በይው ምን ይሁን አላውቅም ግን እውነት እንትን አንዳንድ ሰውን ደልለሽ ተለማምጠሽ አንዳንድ ሰው ጋር ደግሞ ተኩሳትረሽ ምን እነዚህ ይሄኛው ማይንድሴት I think ይሄኛው ማይንድሴት እና for a long time የሆነ one size fit all type of strategy ነበር in terms of communication የምጠቀመው ሁሉም ጋር አንድ አይነት መንገድ ነበር ማወራው ሁሉም ጋር ይሁን እንደዚህ አይነት መንገድ አንዳንድ ጊዜ ደግሞ to the human level ሰው ጋር connect ስታደርጊም it works አንዳንድ ሰዎች they might take advantage of you genuine connection create አድርገሽ አብረን ስራ ስትይ እንደ ስራ ባልደረባ ወይም ደግሞ እንደ ተቀጣሪ ወይም ደግሞ ፕሮጀክትሽ እንደያዘው ሰው ምናምን ሳይሆን just another human being ሁለታችንም የሆነ ነገር እንፈልጋለን ሁለታችንም we're trying our best in this life ስለዚህ የሆነ ነገር contribute እናድርግ ብለሽ ችግራቸውን ሲነግሩሽ or another excuse what actually happened ብለሽ እየሰማሽ ስታረጊ really helped እና እኔ እንደዛ ነበር አሁን ቅድም ስልሽ ምንድነው መጀመሪያ ላይ መጣልኝ ነገር ምንድነው ያኛው መጀመሪያ ይሄ one size fit all የነበረው ስትራቴጂ ኮርፖሬት ሆኜ ነው ሰው ማናገር ያለብኝ ኦብሊጌሽን የመስራት እንትን ካሳካኝ እነሱም ማስተካከል አለባቸው ብዬ የነበረውን ስታይል ከቀየርኩ በኋላ
ስለዚህ ምንድነው do I have to play mind games ምናምን የሚለው ነገር መጥቶብኝ ነበረ kind of sometimes yeah it's necessary በትንሽም ቢሆን አለ በትንሽም ቢሆን አለ cuz እነሱ if they're trying to play mind game now you're trying to create junior I'm good junior connection sometimes it might not work so I think most of the times it doesn't it's very sad ግን በቃ this is how ስራ ዓለም እንደዚህ ነው የሚሰራው ስገቢበት ትደነግጫለሽ it's not on high school ላይ እንዴት ነበር ወይም ትምህርት ዩኒቨርሲቲ ላይ it's like you talk with people if you guys are under 95 ካላችሁ you guys become friends ካልሆነም በቃ ስራ ላይ ግን ይባል ነገር you're stuck with that person ዝም ብሎ መቀየር ነው ይለምና ስለዚህ ያንን ሰው በምን መልኩ ነው ሃንድል ማድረግ ያለብኝ የሚለው ከሰው ይለያልና እሱ ማወቅ ትልቅ እንትን ነበርና especially በቃ በእኛ ሶሳይቲ እና በእኛ ኮሚኒቲ ያሉ ሰዎችን እንዴት አድርገን ሃንድል ማድረግ እንችላለን ራሱ አንድ ኮርስ ቢሰጥ ጥሩ ነገር ነው እኔ would have saved me a lot of heartache እኔም ወይ በጣም እስካሁን በጣም የሚከብደኝ ነገር ነው ከሰው ጋር ማውራት ስሽ ደነግጣለሁ እንዴት ነው ማለት እንደዚህ ሰው ያስባል እንደዚህ ያወራል last time በስተክል this guy ስራ ቦታ this guy came up to me now he was like Gen Zs are the worst generation ever how do you reply to this እኔ እንደዛ ሲል ሰው የሆነ ባንተር ስለሙሉ ታየኛለሽ ደስ ነበር ቢለኝ ምንድነው አንተ እንቀጥል ነበር from there እኔ ግራ ገባኝ and then I said he must be a millennial he is cuz ግራ ገባኝ and I'm like excited and so I'm working like I thought ስለ ስራ ላይ አወራኝ በጣም መሰለኝ cuz he's like no you guys are like the worst ምን ይላችሁ ምን እንደዚህ ይላችሁ ክስሽ ምልጭ አርኮ ነው ስተድበን የነበረውና እንደዛ አይነት ሲቹዌሽን ላይ genuinely like I still struggle with it ለማለት ነው like ይሄ በጣም ብዙ ብሻሻልም አሁን ይሄን I don't know how to respond because that person ከኔ በላይ ስለሆነ ገባሽ አንተ ሌቭል ብንሆን I would be like I'm working please leave I don't mind I could say that just because it's very inappropriate on him it's still it's inappropriate ግን I'm just like እነዛ ነገሮች ራሱ ይሆናላ ወካይስ ሆነ setting a መቼ ነው boundary set የምታረጊው መቼ ነው yes when እሺ ወለሽ የምታልፊው እሱ ራሱ like በጣም እንትን ይላል የዚህን ቀን I'm just like okay እሺ ቢሆን ያለፍኩት በቃ ያልኩት ምን ማለት ነው what Gen Z እኮ ነኝ you know that ግራ ገባኝ ስለራሴ ለኔ ነው የምትነግረኝ and you're calling me the worst እሺ በቃ አንዳንዴ እሺ by the way እሺ ብሎ ማለፍም communication እንትን ነው cuz I know በዛ ሰዓት ተመልሼ በከራከር ወይም ጭቅጭቅ ውስጥ በገባ I'm like I could also lose my job maybe I worst case like that you never know or maybe like yeah so can you get ቂም ሊይዝብኝ ይችላል or you know like I don't want any beef ቢሮስ የቻልኩትን ያህል peace ቢኖር ደስ ይለኛል አሁን እዚህ ሰዓት ላይ I wish ተመልሼ ብናገረው ግን I can't and I won't because I love my job እኔ ማጣት አልፈልግም anyways personal ነገር አወራን ግን የዛሬውን ነገር summarize anyways sorry personal ነገር አወራን it's just ቅድም research ላይ ትንሽ ኖት ወስጄ ነበርና ይሄ 3 ወይም 4 በጣም አሪፍ ስኪሎችን እንዴት soft skillዎችን obtain ማድረግ እንደምንችለው እሺ so የመጀመሪያው it's how to practice communication ላይ እዚህ ላይ በጣም proven የሆነ method ምንድነው voice record note መቅዳት ራስሽን ስታወሪ እና ተመረሽ ሰሚውና ምን የቱ ጋር ነው ስተተር የምታደርጊው ለምን ነው ስተተር ካረክሽ ምን ያረክሽው ምን አይነት ቃላቶች ነው የምትጠቀሚው ቶንሽ ምን አይነት ነው cuz everyone has የስራ voice አለ everyone በተለይ customer service ጋር ወይም ከሰው ጋር በጣም ያገናኝ ስራ ቦታ ላይ ፊልድ ውስጥ ስትሰሪ you need to have a work voice work ቶንሽ ግድ ያስፈልጋልና እሱን figure out ለማድረግ you could voice note መውሰድ ይችላል ፐብሊክ ስፒኪንግ ሆነ ደግሞ you could take videos ወይም መስታወት ፊት ቆመ ማውራት ይችላል and then if በጣም ፍሪላንሰር ከሆነና ደግሞ ከክላይንት ጋር በጣም ብዙ ሜሴጅ ምትላላኪ ከሆነ ወይም ክላይንቶች ጋር ቼስ ምታደርጊ ከሆነ like that's your job as a freelancer you're always chasing clients or ወደ አንቺ ሲመጡም ደግሞ እንዴት ተመላልሰሽ እነሱን ለማግኘት ደግሞ ሞክ ሪስፖንሶች መለማመድ like ቁጭ ብለሽ ኖትስ ውስጥ እንደ ቴምፕሌት ማስቀመጥ like okay የሆነ ሰው እንዲቀጠኝ ከመጣ ምን አይነት መልስ መስጠት ፈልጋለሁ እኔ ከነሱ ጋር መስራት ፈልጌ if I want to reach out ምን አይነት ቴክስት መጻፍ አለብኝ ምን አይነት ኢሜይል ጻፍ የሚለውን ቴምፕሌት ኖትስ ውስጥ ማስቀመጥም it's so easy so that ልክ opportunity ሲመጣው ካንቺ የሚጠበቀው ኮፒ ፔስት ማድረግ ነው and then ሌላው ደግሞ TED talks አሉ on YouTube እነሱን ማየት TED talks on YouTube
even TikTok ላይ አጫጭር ቪዲዮዎች on communication ማየት it's gonna help you a lot. And then the other one is feedback መጠየቅ. It's one of the best way to know ያንቺ weakness ምን እንደሆነ, because አንዳንዴ you might miss it. በተለይ self aware በጣም ካልሆንሽ weaknessoች ሳይታዩሽም strengthsሽም አይታይሽም. You're not self aware, right? So you could ask people for feedback, clienቶች, friends, coworkers, ስራ ቦታ ብቻ ሳይሆን በቃ like ቤተሰብም ጋር you can ask them, ሳወራ እንዴት ነበርኩኝ, እኔ ምን ላይ ጎበዝ ነኝ, ምን ነገሮች ላይ ባሻሽል ትመክሩኛላችሁ, like ምታምዩ ሰው ጋር ሄደሽ ትጠይቂና and then from that you can start working on your soft skills. and then ሌላኛው ደግሞ it's energy matters. Energy matters አሁን እኔ I use this a lot. አሁን let's say አንዳንዴ you're burnout በቃ or maybe አንዳንዴ ቤት የሆነ ነገር አጋጥሞሽ you might not be 100 እና ስራ ቦታ ማይሆን attitude ልትሰጪ ትችላለሽ እና so ኤነርጂሽን በደንብ ካወቅሽ you could የሆነ ትንሽ ጸባይ ሲቀየርም አንዳንድ ነገሮች ላይ out of character የሆነ ነገር ስታደርጊ you could be like okay ትንሽ እስቲ you could take a rest reflect እና ይሄን ነገር ስራዬን affect ሳይደርገው እንዴት ማለፍ እችላለሁ የሚለው ነገር ታስቢያለሽ. so I just thought እነዚህ ሶስቱ ነገሮች they were really nice ለሶፍት ስኪሎች because ብዙ ሰው ሲያወራበት አላየውም. እኔም ቆይቼ ነው የተረዳሁት እነዚህ ነገሮች እነዚህ mention ያደረኳቸው ሶስቱ ነገሮች that they actually have an impact on my work life የሚለውን በጣም ኢንትረስቲንግ የሆኑ ፖይንቶች ነው. I feel like እነዚህ actionable steps ይመስላሉ. ስለዚህ እነዚህ ነገር ተከትለው I think ቅድም እንዳለው ሜቢ ባሉበት ኢንዱስትሪ ላይ የትኛው ሶፍት ስኪል ፕራዮሪቲ ያስፈልጋል ብለው አንድ መርጦ I think usually ሰዎች ሁሉ የሚሳሳቱት ብዙ ነገር በአንዴ ታክል ለማድረግ ሲሞክሩ ነው. ስለዚህ አንድ ነገር መርጠው አሁን ሜንሽን ባረግሻቸው actionable steps ቢከተሉ I think they will be able to achieve that soft skill. and at the end of the day እነዚህ ነገሮች ምንድነው consistency ነው and then discipline. ከዛ በኋላ ሌላው the rest is history. so basically እንግዲህ summarize ለማድረግ as much as technical skills በጣም important እንደሆኑ ሁሉ ሶፍት ስኪሎችም የማንኛውም ሰው career life ብቻ ሳይሆን relationship ሊሆን ይችላል, personal life ሊሆን ይችላል, በጣም important የሆነ ነገር ነው. ስለዚህ እነዚህን ስኪሎች በመጻፍም ሊሆን ይችላል, ሰውን በማማከር ሊሆን ይችላል, even ኮርሶች በመውሰድ ሊሆን ይችላል. ለበደንብ ብዙ ኮርሶች by the way on soft skills. Exposure therapy I think is the best way to handle anything. I would say እና እኔ most of the things that work for me ራሴን ኤክስፖዝ ስላደረኩኝ ነው አቴን ማድረግ የቻልኩት. ሶ በዛ ማይንድሴት እንግዲህ ሰው ራሳቸውን መክተት ያለባቸው ሲቹዌሽን ውስጥ እየከተቱ አንካፍቲቭ የሚያረጋቸው ሲቹዌሽኖች የከተቱ እንደዚህ ቅድም ያላቸው ኢንስቲትዩሽኖች አሉ. አንድ ቶስት ማስተርስ ሮድ ትራክት ከሰው ጋር የሚያገኝ ስፔሻሊ ኮሚኒኬሽን ላይ መስራት የምትፈልጉ ከሆነ እንደዚህ እያደረጉ I think ሶፍት ስኪላቸው ማዳበር ይችላሉ ማለት ነው. ሆፕፉሊ እንግዲህ ዛሬ ስለ ብዙ ነገር አውርተናል. ሞር ስፔሲፊክሊ ስለ ሶፍት ስኪሎች ብዙ ነገር እንግዲህ አጋርተናል. ሆፕፉሊ ተቀሟቸዋል ብዬ አስባለሁ. እንግዲህ ተመልካቾቻችን የዛሬ ኤፒሶዳችን ይመስል ነበረ. ላይክ ሼር ሰብስክራይብ ማድረግ እንዳትረሱ. ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን. ባይ